ሰላም ፋሚሊ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በጣም አስፈላጊና ብዙ ሰዎች የሚፈልጉትን ርዕስ እንነጋገራለን። በ2026 ከኢትዮጵያ እንዴት ኦንላይን ገንዘብ መስራት እንችላለን? ብዙ ሰዎች ከቤታቸው በስልክ ወይም በኮምፒውተር ገንዘብ መስራት ይፈልጋሉ፣ ግን የት እንደሚጀምሩ አያውቁም። ዛሬ ግን 5 እውነተኛ ድረገጾች እነግራችኋለሁ። እነዚህ በ2026 እንኳን አሁንም የሚሰሩ ናቸው። ነገር ግን ከመጀመሪያ በፊት አንድ ነገር ልታውቁ ይገባል። የምለቅላችሁን ቪዲዮዎች እያያችሁ ያላችሁት 99% የምትሆኑት የዩቲዩብ ቻናሌን ሰብስክራይብ አላደረጋችሁም። ስለዚህ ኦንላይን ብር የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እጠይቃለሁ። አሁን በቀጥታ በ2026 5 ኢትዮጵያ ውስጥ ገንዘብ የምንሰራባቸው ዌብሳይቶችን በቀጥታ እነግራችኋለሁ። አንደኛ ፋይቨር በዓለም ላይ በጣም ታዋቂ የፍሪላንስ ድረገጽ ነው። እዚህ ውስጥ ሎጎ ዲዛይን አድርገን መሸጥ እንችላለን፣ ቪዲዮ ኤዲቲንግ መስራት እንችላለን፣ የዩቲዩብ ተምኔል መስራትና መሸጥ እንችላለን፣ የድምጽ ስራ መስራት እንችላለን እና ደግሞ ስክሪፕት መጻፍ እና መሸጥ እንችላለን። የዩቲዩብ ስክሪፕት ሊሆን ይችላል ወይም ደግሞ የቲክቶክም ስክሪፕት ሊሆን ይችላል እና ብዙ አይነት ጽሁፎችን መጻፍና መሸጥ እንችላለን ማለት ነው። እንዴት ይከፍላል ለምትሉት ጀማሪ ለሆናችሁ በአንድ ትንሽ ስራ ከ$10 እስከ $50 ሊከፍል ይችላል። ሁለተኛው ኦንላይን ላይ ልንሰራበት የምንችለው ዌብሳይት አፕወርክ ይባላል። አፕወርክ በጣም ፕሮፌሽናል የሆነ የፍሪላንስ ፕላትፎርም ነው። ይህ ከሁሉም በጣም ተመራጭ የሆነ ፕላትፎርም ነው። ተመራጭ የሆነበት ምክንያትም በጣም ትልልቅ ፕሮጀክቶች እዚህ ውስጥ ይሸጣሉ እና ደግሞ ረጅም ጊዜ ስራ ላይ የቆየ ፕላትፎርም ነው። በአንድ ስራም ከፍተኛ ክፍያ ይከፍላል። አፕወርክ ውስጥ ልንሰራቸው የምንችላቸው ስራዎች ዌብሳይት ዲቨሎፕ በማድረግ አፕ ዲዛይን በማድረግና ዲጂታል ማርኬቲንግ ናቸው። ሶስተኛ ፍሪላንሰር ፕላትፎርም እንዴት ነው የሚሰራው? አንድ ደንበኛ መጀመሪያ የሚፈልገውን አገልግሎት ፖስት ያደርጋል። ለምሳሌ ሎጎ እንዲሰራለት ሊሆን ይችላል፣ ወይም ደግሞ ስክሪፕት እንዲጻፍለት ሊሆን ይችላል፣ ወይም ደግሞ ተምኔል እንዲሰራለት አሊያም ደግሞ ቪዲዮ ኤዲት እንዲደረግለት ሊሆን ይችላል። እንዲሰራለት የሚፈልገውን ስራ ፖስት ያደርጋል። ከዛም ፖስት የተደረገውን ማስታወቂያ በማየት እናንተ የምትሰሩ ስራና ለእናንተ የሚመጥን ከሆነ ገብታችሁ ዋጋ ተነጋግራችሁ መስራት ትችላላችሁ። ፍሪላንሰር ፕላትፎርም ላይ ግን ልታውቁት የሚገባው ብዙ ተወዳዳሪዎች አሉባችሁ። በጣም ኮምፒቲሽን የበዛበት ነው። በጣም ብዙ ሰዎችም በዚህ ፕላትፎርም ተጠቃሚ ሆነዋል፣ አሁንም እየሰሩ ነው። እዚህ ጋር ትንሽ ቲፕ የምሰጣችሁ ጀማሪ ከሆናችሁ የምትሰሩትን ስራ በትንሽዬ ገንዘብ በትንሽዬ ዋጋ ጀምሩ። የምትሰሩትን ስራ ከሌሎች ጋር ሲነጻጸር ቅናሽ አድርጉት። አራተኛው ዌብሳይት ስፕራውት ጊክስ ይባላል። ይህ ፕላትፎርም ቀላል ስራን የሚሰጥ ምርጥ ፕላትፎርም ነው። በተለይ ለጀማሪዎች በጣም የሚመከር ነው። እዚህ ጋር ምን መስራት ይቻላል? አፕሊኬሽኖችን በማውረድ ገንዘብ ማግኘት እና ደግሞ አድሰንስ መመልከት፣ የሳይን አፕ ታስኮችን በጉግል አካውንታችን ሳይን አፕ ማድረግ እና አንዳንድ ቀላል የሆኑ የኦንላይን ስራዎች ናቸው። ጌምም መጫወት ሊሆን ይችላል። በዚህ ፕላትፎርም ግን በጣም ክፍያቸው ትንሽ ከሌሎች አንጻር ሲወዳደር ዝቅ ያለ ነው። በትንሹ ከ$0.1 እስከ $2 በአንድ ስራ ይከፍላል። ቤተሰቦቼ ይህንን ስራ ሳይድ ኢንካም ብቻ አድርጋችሁ ብትጠቀሙት እመክራለሁኝ። አምስተኛውና የመጨረሻው ኦንላይን ላይ ልንሰራበት የምንችለው ፕላትፎርም ፒፕል ፐር አወር ይባላል። ፒፕል ፐር አወር በተለይ ለፍሪላንሰሮች በጣም ተመራጭ ነው። እዚህ ውስጥ ምን መስራት ይቻላል? ዌብ ዲዛይን ማድረግ ይቻላል። አንዳንድ ኮንቴንቶችን ጽፈን መሸጥ እንችላለን እና ደግሞ ዲጂታል ማርኬቶችንም መሸጥና መለዋወጥ እንችላለን እና የመሳሰሉትን። ፒፕል ፐር አወር ብዙ ደንበኞች ያሉበት ፕላትፎርም ነው። እዚህ ጋር በጣም ትልቅ አድቫንቴጅ አለው። ከኢሮፕ በጣም ብዙ ደንበኞች አሉና ብዙ ከፍተኛ ሽያጮች በዶላር ይካሄዳል።
እነዚህ 5 ድረገጾች በ2026 እውነተኛና የሚሰሩ ናቸው። ከፈለጋችሁ በሚቀጥለው ፋይቨር ላይ እንዴት ከዜሮ ጀምራችሁ ዶላሮችን እንደምትሰሩ ስቴፕ ባይ ስቴፕ እሰራላችኋለሁ። ይህንን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ኮሜንት ላይ ያልገባችሁን ማንኛውም ነገር ጻፉልኝ፣ ለእያንዳንዳችሁ እመልሳለሁ። ሰላም ቆዩ።